ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ በቡራክ ቻናል ፍቅርና ፈትያ ቡራክና ፉአድ ሆኖ በአንድ ላይ ምርጥ አስተማሪ እንዲሁም ደግሞ ቁም ነገር ያለው ፈታ የሚያደርግ ቪዲዮ ነው የሰሩት። መጀመሪያ ላይ የፍቅር ቤት ሄደው ቁርስ ሊበሉ እንዳሰቡ ነበረ የተናገሩት። ነገር ግን ደግሞ ፍቅርን እንዳላገኟት ተናግረዋል ማለት ነው። ሊበላ ነበረ አልተገኘም። እና እሷን ስላላገኟት ብቻ ይህንን ሀሳብ የመጣላቸው ወይም ደግሞ ርዕስ ያደረጉት ምንድን ነው? እሷን ፕራንክ ማድረግ እንዳሰቡ ፍቅር የማትፈልገው ወይም ደግሞ የምትፈራውን ነገር ፉአድ ስለሚያውቅ ይችን አጋጣሚ ተጠቅመው እሷን ፕራንክ ማድረግ እንደፈለጉ ነበረ የተናገሩት ማለት ነው። ቤት የመጣ ትዕዛዝ እንደሆነ እንዲሁም ደግሞ ቤቷ ታሽጓል የሚል ወረቀት ራሳቸው ጽፈው ራሳቸው አዘጋጅተው የመኖሪያ ቤቷ ላይ በሩ ላይ እንግዲህ ያንን ወረቀት ለጥፈዋል ማለት ነው። እንዲሁም ደግሞ እሷ የምታምንበትን መንገድ ምክንያቱም ግዴታ አንድ ፕራንክ ሲያደርጉ ማንኛውም ሰው አንድ ደካማ ጎናቸውን ነው ወይም ደግሞ አንድ ጠንካራ ጎናቸውን ወይም ደግሞ ምን ሊሉን ይችላሉ በማለት ነው ፕራንክ ሲሆን የሚያደርገው ማለት ነው። እና እሷን በምን አይነት መንገድ ማሳመን እንዳለባቸው እየተመካከሩ ነበር። እና ቡራክ ያው የአጋጣሚ እነሱ ቦታው ላይ ተገኝተው ስለነበረ እንደተመታና ከዛ በኋላ ደግሞ ፉአድ ትቶ እንደሮጠ አድርገው ነበረ ሲመካከሩ የነበሩት ማለት ነው። እና ከዛ በኋላ ደግሞ ፍቅር ምን ልትል ትችላለች ብለው ራሳቸው ምን እንደምትል እየገመቷት ነበረ። እንዲሁም ደግሞ ፈትያ ምን ልትል ትችላለች የሚለውንም ደግሞ ገምተዋታል ማለት ነው። እና ይህ ፓርት ግን በጣም ፈታ የሚያደርግ ነበር። በእርግጥ ሁሉም ቦታ የሚያስቅ እንዲሁም ደግሞ በዛም ልክ ደግሞ ቁም ነገር አለው ማለት ነው። እና ብቻ ግን ያም ሆኖ ይህ እሷን ፕራንክ ማድረግ ችለዋል ማለት ነው። እና ፍቅር ከመጣች በኋላ ቤቷ እንደታሸገ ስታየው በጣም ማን ያሸገው እያለች ነበረና እያየሽው ነው፣ ከፍርድ ቤት ትዕዛዝ ነው እንዲሁም ደግሞ ታሽጓል ይላል። ስለዚህ ምንም ነገር ማድረግ አትችም ብለው እየተከራከሯት ነበረ። እና ወደ ቡታጅራ መሄድ አለብሽ ብለዋት ነበረ ማለት ነው። ይህን ሲሏት ግን በፍጹም አይቻልም፣ ለምንድን ነው የሚሄደው ብላ ምንም ነገር ሳላደርግ ብላ በጣም ነው የተከራከረቻቸው ማለት ነው። አንዳንድ ጊዜ የበላና የተማረ ወድቆ አይወድቅም ይባላል። እያንዳንዶቹን ነገር ዝም ብሎ ማንም ሰው የሆነ ነገር ስለተናገረ ወይም ደግሞ ስላሰበ ማንም ሰው በገስ መመራት የለበትም ማለት ነው። እና ስለዚህ እሷ ምን ማድረግ እንዳለባት እና ያደረገችውንም ያላደረገችውንም ጠንቅቃ ታውቃለች። ለምሳሌ አንድ ሰው ምንም ነገር ሳያጠፋ አንተ ጥፋተኛ ነህ ቢባል ራሱን ምንም ቢባል ምንም መከራከር በምን አይነት መንገድ እንዳለበት ያውቃል ማለት ነው። ባስበውበት ስለሆነ በጣም ነበር እየተከራከሯት የነበረው ማለት ነው። ምንም እንኳ ቢከራከሯት እሷም ደግሞ እጅ አልሰጠችም። መጀመሪያ ላይ ለምን አከራይ ጋር አልደውልም ብላ ስትወስን አይ አከራይሽም ጋር መደወል አትችም እና ደግሞ ወረቀቱን ቀድቼ እገባለሁ ስትል እሱንም አይቻልም አሏት ማለት ነው። ከዛ በኋላ ግን ፈትያ ለምን ነይኔር ስትላት ደግሞ እሷ ምንድን ነው ባለስልጣን ዘመድ አለሽ ወይ? የት ነው የምትሄጂው? እሷ እንደውም የሆነ ችግር ልትፈጥርብሽ ነው፣ ሰውን አትመኒ እያሏት ነበረ ማለት ነውና እሷ ግን በምንም ነገር የእውነት አላመነቻቸውም ነበረ። መጨረሻ ላይ በጣም ግራ ሲያጋቧት ነው ልታምናቸው ራሱ የቻለችው። ያም ሆኖ ግን ቁጭ ብላ የሆነ ምን ማድረግ እንዳለባት እያሰበች ነበረ ማለት ነው። አንድ እንደጠበቋት ሆናለች። ሁለተኛ ግን ደግሞ እንዳልጠበቁት ባልገመቱት አይነት ሁኔታ ሆና ለፍቅር ስትከራከርላት ነበረ። አንደኛ ነይ እኔና አንቺ ሄደን እንናገር ለፖሊስ እያለቻት ነበረ። ሁለተኛ ደግሞ ምናልባት ተሳስተው ሊሆን ይችላል ቤት ይህንን ነገር ያደረጉት እንጂ ፍቅር ከኔ ጋር ነበረች፣ ምንም ነገር አላደረገችም እያለች ያው ከፍቅር ጎን ሆና ስትከራከርላት ነበረ ማለት ነው። ቡራክ ደግሞ ያው ቁጭ ብድግ እያለ እንዴት አመመ ሆኖ ነበር ሲተውን የነበረው። የእውነት ይሄ ትወናቸው ግን በጣም ችለውበታል። የዛሬው ቪዲዮቸው በጣም አሪፍና ለየት ያለ በደንብ በቃ የታሰበበት ድንገት ያሰቡበት ሳይሆን አስበውበት የተሰራ ቪዲዮ ነው የሚመስለ ማለት ነው። እንደዚህ ነው ሰዎችን ማሳመን መቻል። ከዛ ደግሞ ሰዎች ባያምኑም ድራማ እንደሆነ ወይም ደግሞ ፕራንክ እንደሆነ መጀመሪያ ላይ ተናግራችኋል። ግን ደግሞ ሌሎችን ሰዎች ፕራንክ የምታደርጓቸውን በምን አይነት መንገድ ማሳመን እንዳለባችሁ በደንብ ነው ያሳያችሁት ማለት ነው።
ምን ማድረግ እንዳለባት እስከ ጥግ ድረስ መናገር ያለባትን መሞከር ያለባትን ነገር ሁሉ ሞክራለች ማለት ነው። ያው እነሱ በጣም ስላዋከቧት ከዛ በኋላ ምንድነው ያደረገችው? ወረቀቱን ቀዳው ነው ወደ ውስጥ ልገባ የቻለችው ቤቷን ከፍታ ማለት ነውና ቡራክ ራሱ ያው እያስመሰለ ሲያለቅስ እንዲሁም ደግሞ ሲያነክስ አንተን ራሱ እኮ እንደዚህ ማድረግ የለባቸውም ለአንተን ምንም ሆነ ምንም ቤቱን እሺ ይሸጉት፣ ግን ደግሞ አንተ መጉዳት ወይም ደግሞ እንደዚህ መሆን የለብህም ነበረ። ስለዚህ ሄድን መናገር አለብን ማመልከት አለብን እያለች ለሱም ደግሞ እየነገረችው ነበረ ማለት ነውና መጨረሻ ላይ ግን ያው ፕራንክ እንደሆነ ካወቀች በኋላ ካጠገቧ ለማምለጥ ሞክረው ነበረ። ነገር ግን ደግሞ ከፍቅር ማምለጥ ስለማይችሉ ፉአድንም የት ነው የምታመልጠው? የኔን ጨጓራ እየመለጥክ ብላ በእንክሻ ነው ያለችው ማለት ነው። ቡራክንም ደግሞ ጆሮውን በቁንጥጫ ይዘዋለች። ከፍቅር ወደ ትም ፍንቅጭ ማለት አይቻልም ማለት ነውና ባለፈ ራሱ ፉአድ ጃኬቴን ይዘሽልኝ ፈልገዋለሁ ብሏት ከዛ ልክ እሱን ጃኬቱን ይዛለት ከመጣች በኋላ ሰላም ስትለው ጃኬት ውስጥ የሆነ ነገር አድርጎ ልክ እሷን ፕራንክ የሚያደርጉ ጓደኞቹን ፖሊስ አስመስሎ ብቻ ግን ይህንን ነገር ስለምትፈራ ፖሊስ ምናምን ትፈራለች ብሎ ነበረ ማለት ነው። በዛ ምክንያት ተጠቅሞ ፕራንክ አድርጓት በጣም ነበረ ያስለቀሳት ማለት ነው። እና ያንን ነገር ደግሞ እሷ ምላሹን ብድሩን ልትከፍል ስትል እሱን እግሩን በገመድ እንዲታሰር አድርጋ ውሃ እስከ መድፋት እንዲሁም ደግሞ ኧረ የሌለ ብቻ ምርጥ ፕራንክ ነበረ ያደረገችው ማለት ነው። ስለዚህ አሁንም ተመሳሳይ ነው። ወደ ፖሊስ ወይም ደግሞ ወደ ሕግ ቦታ የሚወስድን ነገር የማፈልገውን ነው እሷን ፕራንክ ያደርጋት። ስለዚህ ቀጣውን እሰቡበት። ብቻ ግን እናንተ በህብረት ሆናችሁ እንዲሁም ደግሞ አንድ ላይ ሆናችሁ ትትሰሩ አሪፍና ምርጥ የሆነ ቪዲዮ እየሰራችሁ ትገኛላችሁ አሁን ላይ። በዚሁ ደግሞ መጨረሻችሁን ያሳምርላችሁ። በርቱ፣ ጠንክሩ። በፈትያም ቪዲዮ ለመልቀቅ ሞክሩ ማለት ነው። ፈትያ ራሱ ፊት ላይ ያው የተለያዩ እንግዲህ የተሰጣት ትወና ሊሆን ይችላል ከፍቅር ጋር ያላቸው ኮንታክት ብዙ አልነበረም። አሁን ግን አሪፍ የሆነ ሙድ ላይ እንዲሁም ደግሞ ምርጥ የሆኑ ጓደኛሞች ሆነው ነው እየሰሩ ያሉት ማለት ነው። በእርግጥ ፊትም ደግሞ ድራማ ሊሆን ይችላል። ቢሆንም ግን እኛ የምናየውን እንጂ ከካሜራ በስተጀርባ ያለውን ነገር አናቅም ማለት ነው። እና በርቱ፣ ጠንክሩ፣ እኛንም ደግሞ አበረታቱን ማለት ነው። እና ፈቲ ፉአድና ቡራክን ምርጥ የሆነ ፕራንክ አድርጓቸው ሊሆን ይችላል። እንዲሁም ደግሞ ያልገመቱት ነገር ለየት ያለ በጭራሽ እንደው ሊጠረጥሩት የማይችል ነገር አስባችሁ አሪፍ የሆነ ፕራንክ ለማድረግ ሞክሩ። ፕራንኩ ከታሰበበትና ከወሰናችሁበት ይሳካላችኋል ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።